ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በባለፈው ክፍል አንድ ዝግጅታችን ከዶክተር ገዱ አንዳርጋቸው ጋር ያደረግነውን ቆይታ ማቅረባችን ይታወሳል። በዚህም ዶክተር ገዱ አንዳርጋቸው ከለውጡ ጋር ተያይዘው የነበሩት ሁኔታዎችና በተለይም ከአብይ አህመድ አገዛዝ ጋር ያለውን አጠቃላይ ሁኔታ በተመለከተ ማካፈላቸው የሚታወስ ነው። በዛሬው ክፍል 2 እና የመጨረሻው ዝግጅታችን ደግሞ ስለ ፋኖ የትግል እንቅስቃሴ በቅርቡ ስለተመሰረተው የአማራ ዓለም አቀፍ ትብብርና በኤርትራና ኢትዮጵያ ወቅታዊ ጉዳይ ላይ ተነጋግረናል። እንድትከታተሉ እንጋብዛለን። መልካም ቆይታ። እንግዲህ ዶክተር ገዱ አንዳርጋቸው በይፋ በዛ ጽሁፍ አማካይነት ትግሉን የአማራን ትግል ተቀላቅሏል። ፋኖ የሚያደርገውን ትግል በመደገፍ እንግዲህ ትግሉን መቀላቀላቸውን አሳውቀዋል። ከዛ በኋላ እንግዲህ ለበርካታ ጊዜያት ብዙም ድምጾት አይሰማም ነበር። ይሄንን የአማራ ዓለም አቀፍ ትብብርን ሲያቋቁሙ ነው የቆዩት። በምን ምክንያት ነበር? እንደው ከደብዳቤው ከዛ ጽሁፍ በኋላ የነበሩት የፖለቲካ እንቅስቃሴ አጠቃላይ ሂደት ምን ይመስል ነበር? በምን ቆዩ? እንግዲህ በአብዛኛው ዝም ብዬ ነው የቆየሁት። ማለት አንደኛ የውጭ ሀገር አኗኗሩም የራሱ የሚጠይቀው ነገር አለ። ነገር ደግሞ ሁኔታውን ማወቅ ያስፈልጋል። ብዙ ሰዎች ጋር መገናኘት፣ መወያየት፣ ስለ ዲያስፖራው ማወቅ ይጠይቃል እና ያንን ከሞላ ጎደል ትምህርት ለመውሰድ እንደ 6-7 ወር ዝም ብዬ ነው የቆየሁት። ኋላ ደግሞ በሌላ መልኩ ስለራሴ እንድገልጽም የሚገፋፉም ነገሮች አሉ። በሰው ዘንድ ብዥታ ስለነበሩ እነዛን ግልጽ ማድረግ ስለነበረብኝ ግልጽ ማድረግ አለብኝ ያመኘ ያን ጽሁፍ አዘጋጀው ለህዝብ ይፋ አደረኩ። በቆይታዬ እንግዲህ ከተገነዘብኩት ውስጥ የአማራ ዲያስፖራ በቁጥሩ ብዙ ነው። ድምጹም በቀላሉ የሚታይ አይደለም። ለአማራ ህዝብ ትግል ድጋፍ ቢያደርግ ትልቅ አቅም መሆን እንደሚችል ተገነዘብኩኝ። ከዚህ አኳያ ይሄ ፍላጎት የነበራቸው ሰዎች አግኝቼ ስለነበረ አናግረውኝም ስለነበረ ከነሱ ጋር ዲያስፖራው ይደራጅ፣ እኔ የበኩሌን የምችለው በሀሳብ ማማከር ነው የሚል ሀሳብ ይዤ ወደዚህ ወደ ማደራጀቱ በጋራ ገባን ማለት ነው። ዋናው መነሻችን የአማራ ዲያስፖራ በቁጥሩ ብዙ ነው። ነገር ግን ባለመደራጀቱ ምክንያት የአማራ ህዝብ አሁን እያካሄደ ያለው መራር ትግል ነው። ለዚህ ትግል የሚያደርገው አስተዋጽኦ የሚጠበቀውን ያህል አይደለም። ትልቅ አቅም መሆን ይችላል። ነገር ግን የተበተነ በመሆኑ ምክንያት አቅሙን በአግባቡ ተግባራዊ እንዲያደርግ የሚያስችለው አይደለም። ሁለተኛ ያለውን አቅም ተግባራዊ ማለት ባለው አቅም ልክ ድጋፍ ለማድረግ እንዳያስችለው ያደረገው አለመደራጀቱ ብቻ ሳይሆን ውስጣዊ አንድነት የለም። የእርስ በርስ በተለይ የጎንዮሽ ፉክክሮች፣ መናቆሮች የበዙበት ነው። እነዚህ ሁኔታዎች ብዙ ስራ የሚፈልገው የአማራ ህዝብ ትግል አንድ ትልቅ አቅም ሊሆነው የሚችለውን የዲያስፖራው ማህበረሰብ አቅም ማጣቱ አንድ ጉድለት አድርጌ የተመለከትኩት። ያንን ጉድለት ወይም ደግሞ ክፍተት ለመሙላት መደራጀት አለበት የሚለው ሀሳብ ተይዞ ወደ እንቅስቃሴ ገባ። ይሄ ነው መነሻው መሳይ። እስቲ ስለ አማራ ህዝብ ትግል አሁን ስላለበት ቁመና በአጠቃላይ ስለ ፋኖ ምን ላይ ነው ያለው ብለው ያምናሉ? ውስጥ ያሉትን ችግሮች፣ ጥንካሬዎች፣ ድክመቶች ብዙ ነገሮችን ፈትሸው እዚህ ደረጃ ላይ ነው ትግሉ ያለው፣ የፋኖ እንቅስቃሴ በዚህ መልኩ ይገለጻል ብለው በርሶ ሊገልጹት የሚችሉት እንዴት ነው? የፋኖ ትግል ከጊዜ ወደ ጊዜ
እድገት እያሳየ መጥቷል። በተለይ በወታደራዊ መስኮ ከሞላ ጎደል አማራ ክልልን አንገቨርኔብል በአገዛዙ እንዳይገዛ አድርጎታል። ይሄ አንድ ትልቅ ውጤት ነው ማለት ነው። አገዛዙ አማራ ክልልን አሁን እያስተዳደርኩ ነው የሚለው ለስሙ ካልሆነ በስተቀር በተግባር አያስተዳድረውም። አብዛኛው የክልሉ ክፋይ በፋኖ ቁጥጥር ስር ነው ያለው ወይም በፋኖ ተጽዕኖ ስር ነው ያለው። ይሄ አንደኛው ገጽታው ነው። በሁለተኛ ደረጃ ቀደም ብሎ ተበታትኖ የነበረው የፋኖ እንቅስቃሴ ከጊዜ ወደ ጊዜ እየተሰባሰበ እንግዲህ ከግራ ስሩት ከታች የተነሳ በመሆኑ እየተሰባሰበ የሄደበት ሁኔታ አለ። አሁን 4፣ 5፣ 6 እንደዚህ አይነት እየሆነ ወደዛ ደረጃ የመጣበት ሁኔታ አለ። ይሄ አንዱ ጥንካሬው ነው ማለት ነው። እየተሰባሰበ መምጣቱ፣ የተሻለ አቅም እየፈጠረ መምጣቱ። ነገር ግን መሳይ እንግዲህ ፖለቲካ ጠራ ሀሳብ ላይ የሚካሄድ የቡድን ጨዋታ ነው። በጠራ ሀሳብ ላይ የሚጫወት የቡድን ጨዋታ ነው ስንል በአማራ ሕዝብ ኮዝ የተሰባሰበው የፋኖ ኃይል አሁን በሚያደርገው እንቅስቃሴና ወደፊት በሚደርሰው ለአማራ ሕዝብ የያዘውን ዓላማውን ለአማራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብም ከፋኖ የሚጠብቀው ነገር አለ። ለዛም የያዘውን ዓላማውን በአግባቡ አድርጎ በተደራጀ መንገድ ማቅረብ አለበት። ማቅረብ ብቻ ሳይሆን መጀመሪያ በውስጡ በያዘው ሀሳብ ላይ አንድ አይነት የአመለካከት አንድነት መፈጠር አለበት። ከዛ ላይ ተመስርቶ ጠንካራ አንድ ወጥ የሆነ ድርጅት እየፈጠሩ መሄድ ያስፈልጋል። ይህ አንድ ወጥ ድርጅት መፍጠር አለበት ስል ኦሎፍ የሰደን ዝም ብሎ አንድ ጊዜ ይፈጠራል ብዬ አላስብም። ግን ወደዛ የሚያስከዱትን በተለይ በሀሳብ ደረጃ አንድ የመሆን ተቀራራቢ የሆነ ከሞላ ጎደል በአማራ ጥያቄዎች ዙሪያ እና በኢትዮጵያ ችግሮች አፈታት ዙሪያ በዋና ዋናዎቹ ጉዳዮች ላይ መግባባት የፈጠረ ኃይል ሆኖ ወደዛ እያደገ እየተንቀሳቀሰ መሄድ አለበት የሚል እምነት አለ። ከወደዚህ አኳያ ጀቱ በተወሰነ ደረጃ የመጎተት ሁኔታ ያለ ይመስለኛል። ሌላ የፋኖ አደረጃጀት ዞሮ ዞሮ ፋኖን የተሸከመው ዋናው ህብረተሰቡ ነው። የህብረተሰቡ ፍላጎት ደግሞ አለ። ቶሎ ብሎ ትግሉ በፍጥነት መቋጨት ይፈልጋል። ከዚህ አኳያ ፍጥነት ያስፈልጋል ማለት ነው። ፈጣን ሆኖ በደንብ በአግባቡ በፍጥነት ለመሄድ ደግሞ ያለውን አቅም ማስተባበር ያስፈልጋል። ያለውን ሪሶርስ ወታደራዊ ይሁን ፖለቲካ አቅም ማስተባበር ማቀናጀት ያስፈልጋል። ከዚህ ቅንጅት አኳያ ውስንነት ያለበት ይመስለኛል። የመዘግየት ሁኔታ አለ። ወደፊት ይህን እያስተካከሉ መሄድ ከቻሉ አንድ ፋኖ አሁን በኢትዮጵያ ውስጥ አንድ ጠንካራ ኃይል፣ አንድ ተገማች ኃይል እየመጣ ነው ማለት ነው። ፋኖ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም ተጽዕኖ ማሳረፍ የሚችል ኃይል ሆኖ የመውጣት ተስፋ የሚጣልበት ኃይል እየሆነ ነው ማለት ይቻላል። እንግዲህ ዶክተር ገዱ የአማራ ዓለም አቀፍ ትብብር መስረታችኋል። በቅርቡን የመሰረታችሁት ጋዜጣዊ መግለጫም ሰጥታችኋል። ያው እርስዎ የትብብሩ ከፍተኛ አማካሪ በመሆን ነው እንግዲህ ሚናው የሚጠቀሰው። እስቲ ለምን ያው መግለጫው ላይ በደንብ አብራርታችሁታል፣ ግን እንደው በተለየ ሁኔታ ከዛ በኋላ ብዙዎች ጥያቄም ተደጋግሞ እየመጣ ነው። ለምን መመስረት አስፈለገ? ሌሎች በርካታ ድርጅቶች እያሉ የአማራ ዓለም አቀፍ ትብብር የሚል ይዞ መምጣቱ ያሉትን ማጠናከሩ ባሉት ላይ ተጨማሪ ክፍተቶቹን መሙላትና ማጠናከሩ አይሻልም ወይ? አዲስ እያዙ መውጣት ለምን አስፈለገ የሚል ነገር ይነሳል።
እስቲ እዚህ ላይ ምንድነው እንደው ግብረ መልስ ያገኛቸው ይመስለኛል። አንድ ጋዜጠኛ ሆኜ ልጠይቅህ አንተንና አሁን የአማራ ዲያስፖራ የአማራ ህዝብ እያደረገ ላለው ትግል በሚጠበቀው ልክ ድጋፍ እያደረገ ነው። ይሄ ከሆነ ስለዚህ ዜሪዝ ማነው ክፍተት አለ ማለት ነው፣ ጋፕ አለ ማለት ነው። የአማራ ዓለም አቀፍ ትብብር አንዱ የመመስረቱ አስፈላጊነት የአማራ ህዝብ እያደረገ ያለውን ትግል በውጭ ሀገር ሆኖ የሚደግፍ እንቅስቃሴ የሚደግፍ ነው። ልብ በል፣ በውጭ ሀገር ሆኖ እንቅስቃሴውን የሚደግፍ ኃይል ያስፈልገዋል። ከዚህ አኳያ አማራ በቁጥሩ ብዙ የመሆኑን ያህል አቅም ያለው ህብረተሰብ የመሆኑን ያህል ለአማራ ህዝብ ትግል ተገቢውን ድጋፍ እያደረገ አይደለም። ይህ ለዚህ ዋነኛው ምክንያት አለመደራጀቱ ነው እንጂ የአማራ ህዝብ የሚያደርገውን ትግል ለመደገፍ ፍላጎት አንሶት አይደለም። አለመደራጀቱ ነው የሚያስተባብረው ነው ያጣው ማለት ነው። አንደኛው መሰረታዊ ምክንያት ነው። ሁለተኛው አደረጃጀቱ የሚደራጅ ከሆነ አሁን የህብረተሰቡ ፍላጎት ምንድን ነው? በጠቅላላ እንደ አማራ የሚያስተባብረው ኃይል ነው እየፈለገ ያለው እንጂ የተለያዩ አደረጃጀቶች አሉ። ልክ ነው። በሲቪክ መካከል በሲቪክ ማህበራት አሉ። በተለያዩ ጉዳዮች አገር ቤት ያለውን እንቅስቃሴ የሚደግፉ አሉ። ከባቢያዊ የሆኑ አሉ። እነዚህ ያሉ ቢሆኑ በቂ አይደለም። በጠቅላላ የአማራ ዓለም አቀፍ ትብብር የተመሰረተበት አንደኛ ፖለቲካዊ በሆነ መንገድ ስራዬ ብሎ በማያቋርጥ ሁኔታ ፖለቲካዊ በሆነ መንገድ ተደራጅቶ ለአማራ ህዝብ ትግል ቀጣይነት ያለው ድጋፍ ማድረግ አለበት። ይሄ ድጋፍ በሀሳብ፣ በዲፕሎማሲ፣ በሚዲያ እና በፋይናንስ መስክ ሊሆን ይችላል። በዚህ መንገድ ድጋፍ መደረግ አለ፣ ፖለቲካዊ በሆነ መንገድ። ሁለተኛ የአማራ ዓለም አቀፍ ትብብር የተደራጀው በጠቅላላ አማራ ባለበት ዓለም በየትኛውም ዓለም ውስጥ ባሉ ሀገሮች አማራ ሁሉ አደረጃጀት እየፈጠረ ምን ማለት ነው? አማራ የሚደራጅ ከሆነ ትልቅ ሆኖ መደራጀት አለበት። ህዝቡ ቁጥሩ ብዙ ነው። ያንን የሚመጥን አደረጃጀት መኖር መቻል አለበት። አማራ ዳር እስከ ዳር በአማራ ህዝብ አጀንዳዎች ዙሪያ በማንቀሳቀስ ለአማራ ህዝብ ትግል ተገቢውን ድጋፍ ማድረግ መቻል አለበት። ስለዚህ ፖለቲካዊ ነው እንቅስቃሴው፣ የማያቋርጥ ቀጣይነት ያለው እንደ አንድ ሰሞን ተደራጅተህ ለሆነ ነገር ተሰብስበው የምትበተን ሳይሆን ቀጣይነት ያለው መሆን አለበት። ሌላኛው ዓለም አቀፋዊ መሆን አለበት። እንዲሁም ደግሞ ከሌሎቹ ድርጅቶች ጋር ያሉት ድርጅቶች ጋርም ተባብሮ የሚሰራ መሆን አለበት። ይህንን ለማድረግ አስቦ ነው እየተንቀሳቀሰ ያለው። መደራጀት ያስፈለገው ከዚህ አኳያ ጋፕ አለ። በእውነቱ ለመናገር ልናሽሞነሙነው የማይገባን ነገር አለ። የአማራ ህዝብ ትግል በዲያስፖራው ከዚህ በላይ መደገፍ ይችላል የሚል እምነት አለ። አሁን እኛ በተናጠል ሰውን ስናነጋግረው ለመደራጀት ያለው ፍላጎት ከፍተኛ ነው። ፍላጎቱ በጣም ጥሩ። ያጣው ምንድን ነው? የሚያስተባብረው ነው ማለት። ሌሎች ድርጅቶችም ካሉ ለማስተባበር የሚንቀሳቀሱ ከሆነ ችግር የለው፣ አብሮ መስራት ይቻላል። ተጨማሪ አቅም መጣ ማለት ነው። ተጨማሪ ኃይል መጣ ማለት ነውና ከዚህ አኳያ የነባራዊ ሁኔታ በተለይም ደግሞ አሁን የመረረ ትግል የሚያካሂድበት ወቅት ነው። የአማራ ህዝብ በዚህ ወቅት ከጎንህ አለው ብሎ በውጭ የሚኖረው ወገኑ ሊደግፈው ይችላል፣ ይገባል። ይህንን የአማራ ህዝብ የሚፈልገውን አገር ቤት እየታገሉ ያሉ ታጋዮች የሚፈልጉትን ድጋፍ ለመስጠት ያስችላል በሚል ሀሳብ ነው እየተደራጀ ያለ። ዶክተር ገዱ እዚህ ላይ የሚነሳው ጥያቄ አዎ ክፍተት አለ። የአማራን ህዝብ በሚመጥን መልኩ የሚንቀሳቀስ የፖለቲካም የሲቪክም
ተቋማት ድርጅቶች እንደሌሉ ይታወቃል። ከአመሰራረታቸው ከመደረጃቸው ሳይሆን ስራውን እየሰሩ አይደለም። ክፍተቱ የት ነው ብላችሁ ያን ክፍተት አጥንታችሁ ነው ወይስ የጀመራችሁት? እንደነሱ ተጨማሪ አንድ የትብብር ድርጅት ወይም ተቋም ተጨመረ ከምንል ባሻገር ምን የተለየ ነገር ይዘው መጥተዋል የሚል ነው። እንግዲህ በተለያየ መልኩ ከተመሰረታችሁ በኋላ የሚመጣው ነገር ያሉትን ክፍተቶች እንግዲህ ክፍተት አላችሁ ድክመት አለ ብላችሁ ካመናችሁ አንድ የተወሰነውን ጠንከራ ያለ ብዙ አባላት ያሉትን ድርጅት መርጣችሁ ያንን ማጠናከር ሲገባችሁ ሌላ ይዛችሁ ስትመጡ አንደኛ የፍረጃ ፖለቲካ ያም እየተነሳ በአላማችሁ በእንቅስቃሴያችሁ ሳይሆን በነበራችሁ ታሪክ እየተነሱ ፍረጃ ውስጥ የገቡ ወገኖች አሁን ድምጻቸው ጎልቶ ይሰማል። ከዛ አንፃር ይህንንም ለመቀነስ እንደው አዲስ ይዞ ከመምጣት የነበሩትን ማጠናከር አይሻልም ወይ? ምን አዲስ ነገር ይዛችሁ መጣችሁም የሚል ነገር ይመጣል። በመጀመሪያ ደረጃ በፍረጃውን በተመለከተ ምንም ቢሆን እንደው አሁን የአማራ ድርጅት የሆነ ሀብሎ የጀመረው ምንም እንደኛ አይነቱ በኢትዮጵያ ፖለቲካ ውስጥ ጎልቶ የሚታወቅ ሰው ስለገባበትና ስላልገባበት ሳይሆን ከዚህ ነፃ በሆነ መንገድ ባለሙያው ተሰብስበው ቢያደራጁትም ከትችት የሚያመልጥ ነገር የለም። እንግዲህ አማራ ለመደራጀት በሚንቀሳቀስበት ጊዜ ብዙ ጊዜ ያንን የተደራጀውን ገፋፍቶ ለማሳደግ ለማጠናከር ከመስራት ከማገዝ ይልቅ አቃቂር እያወጡ ወደኋላ መጎተት የተለመደ ፖለቲካ ይመስላል። ይሄ ነገር መለወጥ አለበት ብለን እናስባለን። አሁን እኛ ያሰብነው ምንድን ነው? ሌሎቹ የተደራጁበት ዓላማ አላቸው። አካባቢው የሆነ የተለያየ የየራሳቸው ዓላማ ይኖራቸዋል። ያየነው ጋፕ ምንድን ነው? መሰረታዊ ጋፕ በተግባር በማያቋርጥ ሁኔታ የራሱን አቅም እየገነቡ እንደገና ደግሞ ለህዝቡ ድጋፍ ማድረግ አለመቻል ናቸው። በቀጣይነት መጀመሪያ የራሳቸውን አቅም መገንባት አለበት። አሁን ያሉት ማህበራትን ሁሉ ሌሎች አደረጃጀት ከዛ እንደገና ደግሞ ይሄ ቀጣይነት ያለው ስራ መሰራት አለበት። ያ ሲሆን ነው ወደኋላ መመለስ ወይም ደግሞ ቁሞ እንትን የማይል እንደገና ደግሞ መሰረተ ሰፊ መሆን አለበት። አሁን የአማራ ዓለም አቀፍ ትብብር ቅድም እንዳልኩ መሰረተ ሰፊ ሆኖ ነው እየጀመረ በዓለም ዙሪያ ነው። እንደገና ፈቃደኛ የሆኑ ሰዎችን ነው እያሰባሰበ ያለው። እነዚህ ፈቃደኛ የሆኑ ሰዎች ደግሞ እስካሁኑ ያሉትን ክፍተቶች የሚገነዘቡ ናቸው። እነዛን ክፍተቶች በሚሞላ መንገድ ተጀምሮ መልሶ የሚፈዝ ሳይሆን ተጀምሮ እያደገ በሚሄድበት አግባብ እናጠናክረዋለን። ሪል የሆነ አንድ በውጭ ሀገር የሚኖር የአማራ አቅም ሆኖ አገር ቤት ለሚካሄደው ትግል ድጋፍ የሚያደርግ ተቋማዊ ብቃት ያለው ድርጅት እንዲሆን ማድረግ አለብን የሚል ኮሚትመንት ተይዞ ነው እንቅስቃሴ እየተደረገ ያለው። እንግዲህ አቶ ገዱ የአማራ ዓለም አቀፍ ትብብርን መስረት አስመልክቶ በአቶ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አንደኛውን ብአዴን ተቃውመን ሌላኛውን ብአዴን ልንደግፍ ለትግል አልወጣንም በማለት እንግዲህ በረዳት ፕሮፌሰር ጌታ አስራደ በኩል መልእክቱን ማስተላለፉን ነው የሰማነው። በተጨማሪም አቶ ገዱ ፋኖችን አነጋግረን ነው ድርጅቱን የመሰረት ነው ብላችሁ በመግለጫ ተናግራችኋልና የአማራ ፋኖ ህዝባዊ ድርጅት ማንም ያናግረኝ የለም ካለ ታዲያ ማንን አናገራችሁ? እንግዲህ ካሉት የፋኖ አደረጃጀቶች የአማራ ፋኖ ህዝባዊ ድርጅት አንዱ ነው። ስለዚህ ምላሽ በእውነቱ ለመናገር ፕሮፌሰር ጌታ አስራደ የተናገረውን አልሰማሁትም። በሌላ መልኩ ማለት እሱ በተናገረው ላይ አስተያየት መስጠት አልፈልግም። እንግዲህ ተናገረ ተብሎ በቀረበው ሐሳብ ላይ በእኛ መግለጫ አንድም ጊዜ ወይም በማንም ሰው እኔም ይሁን ሌሎቹ ፋኖችን አነጋግረን ነው ተስማምተናል አይነት ነገር ያደረግነው ነገር የለም። ይሄ ድርጅት ምንድነው የተባለው? ይሄ ድርጅት አገር ቤት ያሉ ፋኖዎችንም ወኪል መሆን አይደለም። ይሄ ድርጅት ፈቃድም ከፋኖ ጠይቆ አይደለም የሚደራጀው።
ኃላፊነት አለብን፣ የአማራን ህዝብ ትግል መደገፍ አለብን ብለው የሚያምኑ ሰዎች በፈቃደኝነት የተሰባሰቡበት ድርጅት ስለሆነ ከተሰባሰበ በኋላ በሚሰጠው ድጋፍ ይሄ ለእናንተ የሚጠቅም ድጋፍ ይዣለው ልደግፋችሁ ብሎ ያኔ ቢጠይቅ ያምርበታል። አሁን ምን ይዞ ይጠይቃቸዋል? አሁን እነሱ የሚፈልጉት ተጨባጭ ድጋፍ ነው። እነሱ የሚፈልጉት ተጨባጭ ድጋፍ ሳይይዝ ወደ እነሱስ ምን ያስከደዋል? ለኦንሊ የተደረገው ምንድነው? የአማራ ዓለም አቀፍ ትብብር የሚባል ድርጅት እየተመሰረተ ስለሆነ እንድታውቁት ተብሎ በደብዳቤ ለሁሉም ተልኳል። ያ ደግሞ አሁን ካሉበት ሁኔታ እነሱ ካሉበት ሁኔታ አኳያ ለሁሉም ይድረስ አይድረስም ማረጋገጫ ማግኘትም አስቸጋሪ ነው። ምክንያቱም የነሱ አኗኗር ሁኔታ ይታወቃል ማለት ነው። ለሁሉም ፋኖ ነው ግን የተላከው። ከዚያ አኳያ ለአማራ ፋኖ ህዝባዊ ድርጅትም ይሁን ለሌሎቹ ፋኖዎች በተለየ ሁኔታ አላወያየንም። በተለየ ሁኔታ ፈቃድም አልተጠየቀም። በተለየ ሁኔታ የተባለ ነገር የለም ማለት ነው። ወደፊት የሚደረገው ምንድነው? ይሄ የአማራ ህዝብን ትግል እንደግፋለን ያለ ብሎ የተንቀሳቀሰው ያሉ በፈቃደኞች ላይ በፈቃደኛ አባላቱ የተመሰረተው ድርጅት አቅሙ የሚፈቅድለትን ሪል የሆነ ማለት ተጨባጭነት ያለው ድጋፍ ለፋኖቹ መስጠት ሲጀምር ይህን ድጋፍ ይዤ መጥቻለሁ ብሎ ያንን ድጋፍ ለመስጠት ይንቀሳቀሳል። ያኔ ይሄኛው ድጋፍ ልክ ነው ልክ አይደለም ማለት ይቻላል። አሁን ግን ወደዛ አይነት ደረጃ አልደረሰም። ገና የራሱን አቅም እያጠናከረ ነው ያለው። በዚህ ወቅት ላይ ብዙ ማለት የሚጠቅም የማይመስለኝ የሚያስፈልግም ነገር የለው። ነገር ግን እንዳልከው አንዳንዶቹ ብአዴን መጣ ምናምንና ዳግማዊ ብአዴን እንደዚህ የሚሉ ስም ሲሰጡ ይሰማል። እንግዲህ የኛው የአማራ ዓለም አቀፍ ትብብር ቀዳማዊም ዳግማዊም ሳልሳዊም ብአዴን አይደለም፣ የአማራ ዓለም አቀፍ ትብብር ነው። በነገራችን ላይ በአጋጣሚ ብአዴን የብአዴን አባል የነበርኩት እኔ ብቻ ነኝ። ሌሎቹ በተለያየ መስክ የተሰማሩ ባለሙያዎች፣ ፖለቲከኞች እንደውም ብአዴንን ሊቃወሙ የነበሩ ሰዎችም ጭምር ያሉበት ነው። ዋና የመሰባሰቢያ ማዕከላቸውም አሁን የአማራ ሕዝብ ያደረገ ያለውን ትግል መደገፍ አለብን ከሚል በጎ መነሻ ተነስተው ስለሆነ ሊበረታቱ፣ ሊደገፉ፣ አይዟቸው ሊባሉ ይገባል እንጂ ገና ከሳይጀመር እንትን ማለት ብዙም የሚጠቅም አይመስለኝም። እንግዲህ ይህንን መውቀስ፣ የጎንዮሽ መጎነታተ ምናምን ብዙ ጊዜ በእኛ ፖለቲካ ስር የሰደደ ነው። በዚህ ላይ ጋፕ የለም። የጎንዮሽ ፍትጊያ አንዱን አንስቶ መጣ፣ እርስ በርስ መወጋጋት፣ መጠላለፍ ያለ ነው። ይልቁንስ ይሄ አማራን እየጎተተ እያዳከመ ሲመጣ ነው የተመለከትነው እንጂ አማራን ወደፊት ሲያራምደው አላየንም። መሆን ያለበት ምንድን ነው? በተቻለ መጠን በሚያግባቡ ጉዳዮች ላይ አብሮ መስራት፣ መደጋገፍ እና ትንሽም ትሁን ትልቅ ለትግሉ አስተዋጽኦ ለማበረከት የሚያስችለውን ነገር ይዘን ብንሄድ ነው የሚሻለው። መጓተትማ እኮ ያዝ ነው። ስንጓተት አንዱ ራሱን ቅዱስ አድርጎ ሌላውን አንኳሱ የሚሄድበት አካሄድ አማራን እየበላ አማራን እያዳከመ የቀጠለ ይሄ አይጠቅም። እውነቱ ለመናገር የሚጠቅመው መተባበር ነው። የአማራ ዓለም አቀፍ ትብብር ከዚህ አኳያ ዋና ፍላጎቱ የአማራ ሕዝብ እርስ በርሱ የአማራ ዲያስፖራ እርስ በርሱ እንዲደጋገፍ፣ እንዲተባበር፣ ውስጣዊ አንድነቱ እንዲያጠናክር ማድረግ ነው። ዲያስፖራውን በተናጠል ብቻ አይደለም የሚያደራጀው። የተለያዩ አደረጃጀቶች ጋር በሚያግባብ አብረን ልንሰራ በምንችልባቸው ጉዳዮች ላይ አብረን እንሰራለን የሚል አቋም ይዞ
ነው እየሰራ ያለው መሳይ። እንደው በዝርዝር የስራ እንቅስቃሴያችሁ ምን እንደሆነ እንደው ቆጥሮ መግለጽ ይቻላል ወይ? ምንድነው የምታደርጉት? አሁን የአማራ ዓለም አቀፍ ትብብር ተመሰረተ። ምንድነው የምታደርጉት? ድጋፍ ማሰባሰብ ነው? መቼም መሳሪያ ይዛችሁ ጫካ እንደማትገቡ ይታወቃል። አሁን ካለው ሁኔታ አንፃር ወደፊት ካስፈለገ ትገባላችሁ በእርግጠኝነት። አሁን ግን ምንድነው የትብብሩ የሚያደርገው? የስራ ድርሻው ምንድነው? መሳይ ተናተበል ያው መሳሪያ ይዞ ወደ መሸፈት እኮ ለኛ ሀገር ብዙ ከባድ አይደለም፣ ቀላል እየሆነ አሁን ደግሞ ለአማራ ደግሞ ያው ወጣቱ በሙሉ ወደዛ እንትን እያለ ነው እና ዋናው የሚሰራቸው ስራዎች ምንድን መሰሉ መሳይ? ቁጥር 1 በአማራ ዲያስፖራ መካከል ያለውን ውስጣዊ አንድነት ሊያመጣ የሚችል መግባባት መፍጠር ነው። መግባባት ሲባል በምንድን ነው? በአማራ ህዝብ ጥያቄዎች ዙሪያ መግባባት መፍጠር ነው። አንዱና የመጀመሪያው ይሄ ነው። ሁለተኛው ጉዳይ አሁን እየተካሄደ ያለውን የህልውና ትግል መደገፍ፣ በአማራ ላይ ያንዣበበውን የህልውና አደጋ መቀልበስ የሚያስችል ትግል እየተካሄደ ነው። ይህንን ትግል በሚቻለው መልኩ መደገፍ ነው። ይሄ ድጋፍ በዲፕሎማሲ፣ በሚዲያ፣ በፋይናንስ አባላት በሚያሰባስቡትና የተለያየ ፈንድሬዚንግ በማድረግ ከሌሎቹ ድርጅቶች ጋር በመተባበር በሚሰራ ስራ እና ከሌሎች ኢትዮጵያውያን ጋር የአማራ ማህበረሰብ አደረጃጀቶች ጋር በመተባበር ለአማራ ህዝብ ትግል ድጋፍ እንዲያገኝ ማድረግ ነው። በተለይ ደግሞ ጠላትን እየቀነሱ ወዳጅን በሚያበዛ አካሄድ የአማራ ወዳጆች በዓለም አቀፍ ድርጅቶች፣ በመንግስታት እና በሌሎች አካላት፣ በምሁራን፣ በሚዲያዎች የአማራ ኮዝ ፍትሃዊ የሆነ ኮዝ እንደሆነ ተጨባጭነት ያለው ምክንያት ያለው ትግል እንደሆነ እየተካሄደ ያለ ያንን ማስገንዘብ እና እዚህ ለአማራ ህዝብ ትግል ድጋፍ ማሰባሰብ ይሆናል ማለት ነው። ከዛ ባለፈ ደግሞ አገር ቤት ላሉት ፋኖዎች የሚያስፈልግ ድጋፍ ሊያደርግ የሚችለው ድርጅቱ ያንን ያደርግ ይችላል ማለት ነው። በእነዚህ ዙሪያ ነው እየተንቀሳቀሰ ያለው። አሁን የራሱን አቅም ከመገንባት ላይ ነው። አባላት መመልመል፣ ማደራጀት፣ መዋቅሮችን በዓለም ዙሪያ የመክፈት አሁን በአሜሪካ፣ ካናዳ፣ አውሮፓ፣ ሚድል ኢስት እና አፍሪካ እንደዚሁም ኦሽኒያ እና አውስትራሊያ መዋቅሮቹን እየከፈተ ይገኛል። ቅርንጫፎችን እየከፈተ ነው። ስለዚህ አንድ ጠንካራ በዲያስፖራ ውስጥ ስሙ የሚጠራ ተጨባጭ የሆነ አሁን ላለው ለትግሉ ኋላ ደግሞ ለመልሶ ግንባታው አስተዋጽኦ ማበርከት የሚችል ድርጅት ነው እንዲሆን ነው ታለሞ እየተሰራ ያለው። እንግዲህ ዶክተር ገዱ እኛ በደረሰን መረጃ መሰረት አገዛዙ ቀደም ሲል አንስቼዋለሁ የአብይ አህመድ አገዛዝ ፈተናዎች ወይም ደግሞ አደጋዎች ተብለው በአደጋነት ከተፈረጁ ሰዎች ቁጥር 1 እርሶ ኖት። ይህን በተደጋጋሚም በተለያዩ የመረጃ ምንጮችም አረጋግጠናል። ስጋት ተብለው ከሚጠቀሱት ግንባር ቀደም እርሶ እንደሆኑ ነው የምናውቀው። ምናልባት ይሄ ከምን የመነጨ ነው ያ የምንለው ቀደም ሲል ያነሳሁት ኔትወርክ አሁንም ስራውን እየሰራ ነው ብሎ እየፈራ ይሆን የአብይ አህመድ አስተዳደር? እንግዲህ የምናውቀው ነገር የለም፣ ግን ቁጥር 1 ስጋት ተደርገው እየታዩ ነው። በሌላ በኩል ደግሞ እርሶ ሳልሳዊ ብአዴንን ነው ይዘው የመጡት፣ እንደውም ትግል ሊጠልፉ ነው የመጡት ብለው ደግሞ በሌላ የሚፈርጆትና የሚያብጠለጥሎት አሉ። እንግዲህ ሁለት ሄዱ የተለያዩ ተቃራኒ የት ነው ያሉት ዶክተር ገዱ ብለንም እንድንጠይቅ የሚያደርግ ነው። እስቲ ሁለቱን ሐሳቦች እንዴት ያስታርቋቸዋል? እንግዲህ የአገዛዙን በተመለከተ የሚቃወሙ ሁሉ በጠላትነት የሚፈርጅ ከመሆኑ ጋር ተያይዞ እኔንም እንደዛ ቢመለከተኝ የሚገርመኝ ነገር አይደለም ማለት ነው። ስለዚህ የሚቃወመው ሁሉ አሁን ብልጽግና ተቃውሞ የሚያነሳበትን ሁሉ በተቃዋሚነት አይደለም፣ በሀሳብ ልዩነት አይደለም የሚመለከተው፣ በጠላትነት ነው የሚመለከተው። እኔንም እንደ ጠላት ተመልክቶ ሊሆን ይችላል። ይሄ ምንም ማድረግ አይቻልም።
ሁሉም ኢትዮጵያውያን እየተጋቱት ያለ እውነታ ስለሆነ በዚህ ላይ ደረጃው ምንም ይሁን ምን ተቃዋሚዎቹን በጠላትነት የሚያይ ስለሆነ ከዛ አኳያ እመለከተዋለሁ። በሌላ መልኩ ግን ብአዴን ነው ምናምን የሚለው ነገር ልክ ነው። ብአዴን ነበር ቅድም እንደገለጽኩልህ በብአዴን ውስጥ ሁኜ ማምንበትን ስሰራ አይኖርኩ ሰው በዛ በማምንበት የእንቅስቃሴ ወቅት የሰራቸው ጥሩ ስራዎች ሊኖሩ ይችላሉ፣ የተፈጸሙ ስህተቶች ሊኖሩ ይችላሉ። ያን እንግዲህ በጊዜ ሚዛን ወደፊት የምንመለከተው ይሆናል። አሁን ትግል እያደረኩ ያለሁት ግን እንደ አንድ አማራ እንደ አንድ ግለሰብ የምታገለው ለራሴ ነው። ለራሴ ነው ስለሚመለከተኝ። የአማራ ሕዝብ ነፃ ለመውጣት በራሱ እያደረገ ያለ ትግል አለ። እኔም ለራሴ ነፃ ለመውጣት ትግል እያደረኩ ነው ያለሁት። ከአንዳንዶቹ ሳልሳዊ ብአዴን ለማምጣት ነው ምናምን ነው። ቅድም እንዳልኩ የአማራ ዓለም አቀፍ ትብብር ወይም የኔ ትግል ብአዴንን ለማምጣት አይደለም። ብአዴን የለም። ቀዳማዊም ዳግማዊም ሳልሳዊም ብአዴን የሚባል የለም። ሶስተኛ ሳልሳዊ የሚሉ ሶስተኛ ብአዴን ለማለት ፈልገው ሊሆን ይችላል ብዬ ገምቼ ነው። ሳልሳዊ ብአዴን የሚባል የለም። ራባዊም ብአዴን አይኖርም። ዋናው አሁን እየተንቀሳቀስን ያለ ነው በአማራ ዓለም አቀፍ ትብብር ነው። እኔ እየታገልኩ ያለው ትግልም ለመጥለፍ አይደለም። ትግሉ አይጠለፍም። ደጋግሜ እንደገለጽኩት የአማራ ሕዝብ ትግል ባለቤቶች አሉት። እዛ ህይወታቸውን ሰጥተው እየተንከራተቱ እየታገሉ ያሉ ጎበዞች አሉ። ይሄ ትግል ከውጭ በመጣ እንኳን ከዲያስፖራ ማለት ነው ካገዛዙ ለመታፈን ፈልጎ ነበር፣ አልተቻለም እንጂ ባንኩንም ታንኩንም በያዘው ኃይል ከፍተኛ ርብርብ እየተደረገበት ያለ ትግል ነው። ማንም ሊያስቆመው አልቻለም። ወደፊት ነው እየተራመደ ያለው። ይሄን ትግል የሚበላሽ ከሆነ መሳይ የአማራ ህዝብ ትግል ተጠለፈ፣ ሌላ ችግር የሚገጥመው ከሆነ እዛ ትግሉን እየመሩ ባሉት ወንድሞቻችን ድክመት ነው የሚሆነው። በአገር ቤት ትግሉን እየመሩ ያሉት ወንድሞቻችን እና እህቶቻችን የጎንዮሽ ትግሉን የጎንዮሽ ፍትጊያውን ትተው በአንድ ፊቱ ተባብረው በሚያገባባቸው ጉዳይ ላይ ተግባብተው በሚያለያያቸውን ጉዳዮች ደግሞ ወደ ጎን ትተው አንድነታቸውን ጠብቀው ወደፊት በመራመድ ብቻ ነው ትግሉን ከመጠለፍ የሚያድኑት። ይሄ ጠለፋ ከራሳቸው ድክመት የራሳቸው ድክመት እንዳይጠልፈው ነው መጠንቀቅ ያለባቸው እንጂ ሌላ የሚጠልፈው የለም። እዚህ ውጭ ያለውን ሌሎች እናገዛለን የሚሉ አካላት ትግሉ አይጠለፍም። ይልቁንስ ትግሉ በመተባበር ድክመት ምክንያት ባለመተባበር ወይም ደግሞ ዋና ጠላት እያለ እርስ በርስ በጠላትነት በመተያየት ምክንያት የጎንዮሽ መወጋጋት መጓተትን በመፍጠር ትግሉን ወደኋላ ማስቀረት እንዳይችል በትግሉ ላይ ጉዳት እንዳይደርስ እና ህዝቡንም ተስፋ እንዳያስቆርጥ ጥንቃቄ መደረግ አለበት ብዬ አስባለሁ እንጂ ከውጭ ዲያስፖራ በምን አቅሙ ነው አሁን ስር የሰደደ በመቶ ሺዎች በሚሊዮኖች የሚደግፉትን ትግል ሊጎትተው ሊጠልፈው የሚችለው? አይጠለፍም። ምናልባት ዶክተር ገዱ እንግዲህ የፋኖን ወቅታዊ ሁኔታ ቀደም ሲል ሳነሳ እንግዲህ ያለንበትን ሁኔታ በደንብ መረዳት አለብን። የፋኖ ትግል ከማንም በላይ ጠላቱ ራሱ አደረጃጀቱ በመከፋፈሉ አንድነትን አለማምጣቱ እንጂ ያገዛዙ ጥንካሬ አይደለም። ፋኖች አንድ ቢሆኑ ይሄ ሁሉ
ጊዜም ሊፈጅም አይችልም ነበር አሁንም ገና ነው አሁንም ሌሎች የልዩነቶች አጀንዳዎች ናቸው እየመጡ የፋኖን አንድነት ያራቁት ያሉት እዚህ ላይ ምን አስተያየት ይሰጣሉ ፋኖች ወደ አንድ ለመምጣት ምንድነው የሚከለክል አዎ አጀማመራቸው አነሳሳቸው በተለያየ ምክንያቶች ሊሆን ይችላል ግን የወሰደውን ያህል ጊዜ ወስዶ ተነጋግረው ቁጭ ብለው ወደ አንድነቱም ያመጣው መንገድ ቢጀምሩ ቢያንስ መንገዱን እንኳን ቢያሳዩ ሰው በተስፋ ይጠብቃቸዋል አሁን የምናየው ልዩነታቸው ጎልቶ መውጣቱን ነው አንዳንዶቹን ስናይ ከአገዛዙ ይልቅ የገዛ ይፋኖ ወዳጆቻቸው ጓደኞቻቸውን ጠላት አድርገው ቀን ከሌሊት ስለነሱ መጥፎ ነገር ሲያነሱ ነው የሚውሉት አንዳንዴ ያሳዝናል ይሄን ነገር እንደው ሲታዘቡት ምን ማለት ይቻላል ምንድነው የገባው የፋኖ እንቅስቃሴ የአማራ ህዝብ ብሶት የወለደው በስሜት የተፈጠረ ህዝባዊ ማዕበል ነው ማለት ይቻላል በስሜት የተፈጠረ አሁን ይሄ የስሜት እንቅስቃሴ ትግሉን ለመጀመር ለማቀጣጠል ብዙ አግዞ ሊሆን ይችላል ቀስ በቀስ መስከን አለበት በሐሳብ ላይ የተመሰረተ ፖለቲካ የሚያራምድ ወይም በሐሳብ ላይ በመርህ ላይ የተመሰረተ የተደራጀ ፖለቲካዊ አመራር የሚያገኝበት ሁኔታ መፈጠር መቻል አለበት ይሄ ከጊዜ ወደ ጊዜ እድገት እያሳየ ቢመጣም መሆን በሚገባው ደረጃ አድጓል ወይም ደግሞ ህብረተሰቡ በሚፈልገው ፍጥነት ያደገ ነው ማለት አይቻልም የተለያዩ ምክንያቶች ሊኖራቸው ይችላሉ ከሁሉም በላይ ነው ይመስለኝ የተጨባጭ ሁኔታው የነባራዊ ሁኔታው ዝም ብለን በሩቅ ሆነን እንደምናስበው አይደለም ከየአካባቢው ሆብሎ የወጣ ያንን እያሰባሰቡ ወደ አንድ ማምጣት ራሱ የሚጠይቀው ጊዜ አለ አንድ ከባድ ፈተና ነው ማለት ሁለተኛው ፈተና ደግሞ ይሄ ጉዳይ አስቀድሞ የተደራጀ አስቀድሞ አመራር የሚሰጠው በአንድ ላይ ተሰብስቦ በአንድ መክሮ ትግል የተጀመረ ካለመሆኑ ጋር ተያይዞ ከተለያየ አቅጣጫዎች የሚመጡ ተጽዕኖዎችም አሉ ከአገዛዙ የሚመጣው ተጽዕኖ ቀላል አይደለም ተገናኝተው እንኳን ለመመካከር ለመወያየት በሚያስችል ሁኔታ ተጽዕኖ ከባድ ነው እንደዚሁ ደግሞ በአማራው ምሁራን በሊቃኑ በኩል የሚሰጠው ድጋፍም ይህንን ግምት ያስገባ ከመሆን አኳያ ውስንነት ያለ ይመስለኛል ዞሮ ማለት የሚቻለው አሁን ፋኖቹ የፋኖ አመራሮች ካለፉት ወደ 2 ዓመት ሊጠጋ ነው ካለፉት 2 ዓመታት የትግል እንቅስቃሴያቸው ብዙ የተማሩ ይመስለኛል ብዙ የተማሩ ስለሆነ ከዚህ ትምህርታቸው ተነስተው ከልምዳቸው ተነስተው ይሄ አንድ ጠንካራ ድርጅት አለመፍጠር አንድ ሲባል የግድ አንድ ብቻም ላይሆን ይችላል ሁለቱም ይችላል ዞሮ የተደራጀ በመዋቅር በስርዓት የሚመራ የትግል እንቅስቃሴ የመፍጠር ጉዳይ እና ተጨባጭነት ያለው ከስካሁኑ ከመጣው ለውጥ የላቀ ለውጥ የማምጣት ጉዳይ ህብረተሰቡ አሁን ደማንድ እያደረገው ያለ ነገር ስለሆነ ይገነዘቡታል ብዬ ተስፋ አደርጋለሁ አንዳንድ ማያቸው ምልክቶችም ከጊዜ ወደ ጊዜ ወደ አንድ የመሰባሰቡ ፍጥነትም የመጨመር ሁኔታ እያየሁ ነው በሐሳብ ደረጃ ሲያነሷቸው የምሰማቸው ጉዳዮች እድገት እያሳዩ ነው ነገር ግን መፍጠን አለባቸው ምክንያቱም በአንድ በኩል ጠላት አለ በሌላ መልኩ ደግሞ የህዝቡ ፍላጎት አለ እነዚህን አጣጥሞ ውጤታማ የሆነ ድል ወይም ደግሞ ውጤታማ የሆነ ስራ ለማከናወን በእውነቱ ለመናገር እጅግ ኃላፊነት የሚጠይቅ ወቅት ላይ ናቸው ያሉት ይሄን ይገነዘቡታል ብዬ አምናለሁ ከውጭ ያለው ሰው ማለት ይሄ ትግሉ ሜዳ ውስጥ የሌለው በተዘዋዋሪ መንገድ ያለው ማገዝ እና ወደ በተቻለ መጠን ይሄን የጎንዮሹን መናቆር አንዳንድ ጊዜ በጠላት ላይ ከሚያርፈው
የፕሮፓጋንዳ ዘመቻ ልክ አንደኛውን የፋኖ ግሩፕ ደግፎ በሌላኛው ላይ የሚያርፈው ሲጠነክር ታያለ። ይሄ አፍራሽ የሆነው እንቅስቃሴ በእውነቱ ለመናገር እንደው የአማራ ትግል ስኬታማ እንዲሆን የሚፈልጉ ሁሉ ከዚህ አድራጎታቸው የተቆጠቡ አዎንታዊ የሆነ ድጋፍ በጎ የሆነ የሚያጠናክር ሂስ እየሰነዘሩ የማጠናከሩ ለውጤት የሚያበቃውን መንገድ መከተል የተሻለ ይመስለኛል። መሳይ እንደው ከዚሁ ጋር የተያያዘ ነው ዶክተር ገዱ የአማራ ህዝብ ያለበት የህልውና አደጋ ለዓለም አቀፉ ማህበረሰብም ግልጽ እየሆነ መጥቷል። መረጃዎችንም እያወጡ ነው የሚገኙት። ሰሞኑ ብቻ የተፈጸሙትን የድሮን ጥቃቶች በሞርታር የተጨፈጨፉ የአማራ ተወላጆችን እንግዲህ በየሪፖርቱ በየጊዜው እያወጣን እንገኛለን። ይህ የህልውና አደጋ በዋናነት በአጋዥነት ይህንን አገዛዝ እያገዘ ያለው ራሱ የአማራ ልጅ ነው። እርሶ በአመራርነት ይመሩት የነበረው የቀድሞ ብአዴን ያሁኑ የአማራ ብልጽግና ፋኖን አንዳንድ ሚኒሻዎችና ልዩ ኃይሎችን በማደራጀት ከአብይ አህመድ ጋር ተሰልፎ የገዛ ወገኑን እንዲወጋ እያደረጉ ይገኛሉ። እንደው ስለ ቀድሞ የሥራ ባልደረቦቹ ይህንን ሲያስቡት ምን ይሰማዎታል? የአማራ ተወላጆችን እንዲሞቱ የሚያደርጉት የገዛ የአማራ ተወላጆች ናቸው የሚል ነው። አብይ አህመድ አንድ ግምገማ ላይ ተናገረውን እዚህ ላይ መጥቀስ ያስፈልጋል። ህወሓት ሰሜን ዕዝን ሊመታ ሲዘጋጅ ከሊቅ እስከ ደቂቅ የህወሓት የትግራይ ተወላጆች የህወሓት ሰዎች ከሊቅ እስከ ደቂቅ ከህወሓት ጎን ነው የተሰለፉት። አሁን እናንተ ግን ከጽንፈኛው ቡድን ጋር አልተሰለፋችሁም። በየትኛውም አመራር እርከን ደረጃ ያላችሁ በወታደራዊም በጸጥታውም በፖለቲካውም ያላችሁት ከኛው ጎን ነው ያላችሁት ብሎ ምስጋና ነው ያቀረበላቸው። ምን ይላሉ እንደው ዶክተር ገዱ? እንግዲህ ያገዛዙ አንዱ ስልት አማራን የማዳከሚያ መንገዱ እርስ በርሱ ማባላቱ እርስ በርሱ ማባላቱ ካገዛዙ ብቻ የሚመነጭ ችግር አድርጌ አልወስደው። በአማራው በኩል ለዚህ የተመቸ ሁኔታ መኖሩም ነው። እንደዚህ እርስ በርሱ መጫወቻ እንዲሆን የሚያደርግ ስራ እየተሰራ ያለው የጊዜ ጉዳይ ካልሆነ በስተቀር አሁን ካገዛዙ ወገኖች ጉዳት እያደረሱ ያሉ በየትኛውም ሌቭል ማለት በየትኛውም ደረጃ ይኖሩ በጸጥታ መዋቅሩ ሆኖ በፖለቲካ መዋቅሩ ያሉት ዞሮ ዞሮ ይሄ ጣፈንታ ለነሱ ነገ ይደርሳቸው አትጠራጠር። አሁን አንዳንዶቹም እየደረሳቸው በየተራ ለሁሉም መድረሱ አይቀር ያለው ምንድነው? አሁን የምሰማው ጄኔራሎቹ በህዝባቸው ላይ ይህንን መከራ እንዲደርስ እያደረጉ አመራር እየሰጡ እያሉ ነገር ግን ባገዛዙ አይታመኑ። ፋኖ እስካሁን ድረስ እንዳይጠፋ ያደረጋችሁት እናንተ ናችሁ ተብለው ከአገዛዙ ጋር የተሰለፉ ይወቀሳሉ። በፖለቲካ አመራር ደረጃ ያሉት ከፍተኛዎቹ አመራር ይወቀሳሉ። በጸጥታ መዋቅሩ ያሉት ይወቀሳሉ። ምናልባትም ይሄ ሁኔታ የፋኖ እንቅስቃሴ የበለጠ እየጠነከረ ሲሄድ እነሱም እንደ ፋኖ የማይቆጠሩበት ሁኔታ እንደማይቀር አውቀው ከወዲሁ መልክ መያዝ ያለበት ይመስለኛል። ከወገናቸው ጎን መሰለፍ አለባቸው የሚል እምነት አለ። ከወገናቸው ጎን የታችኛው መዋቅር አውቃለሁ ከዞን ጀምረህ ወረዳ፣ ቀበሌ ከሞላ ጎደል በሌላ በኩል ያለው ከታረመ ነገሩ ቁልጭ ብሎ እየገባው ነው። የህዝቡ ስቃይ እየገባው ነው። አብሮ ነው በኑሮ ውድነትም በጸጥታ ችግርም በብዙ መንገድ የተጎሳቆለ ያለ መዋቅር። ይሄ ኃይል ከወደ ፋኖቹ የአያያዝ ችግራቸውን ፈተው በአግባቡ ከተንቀሳቀሱ ከነሱ ጎን መሰለፍ የሚችል በእርግጠኝነትም መሰለፍ አለበት የሚል እምነት አለ።
አሁን እኮ ከማንም በላይ የወረዳ አመራሩ ነው ለጥቃት እየተጋለጠ ያለው። በመንግስት አይታመንም። በፋኖቹም የጥላት መልእክተኛ አድርገው ይመለከቱታል። ለጥቃት እየተጋለጠ እንደገና ደግሞ ወገኑ ህዝቡ ባይኑ ያየው እየተጨፈጨፈ ነው። ከፍተኛ ስቃይ ተዳርጓል። ይህንን ኃይል ያለው አማራጭ ራሱ ከህዝቡ ጋር መወገን ነው። በፋኖ በኩልም ይህን ኃይል ከመግፋት ይልቅ ማቅረብ የሚያስፈልግ ይመስለኛል። በተመሳሳይ ወደ ላይ ያሉት የጸጥታም ይሁን በመከላከያም በጸጥታ በሌሎች የጸጥታ መዋቅርም ይሁን በፖለቲካ አመራር ደረጃ ያለውም ቢሆን እኔም ማውቃቸው የስርዓቱ ከፍተኛ ማለት እንደ ተራማጅ ተደርገው የሚቆጠሩ የነበሩ ሰዎች አሁን እየተገፉ ነው ያሉት። አሁን በቅርብ ማለት ነው። ይሄ ለሁሉም የሚደርስ ዕጣ ፈንታ እና ከመምሸቱ በፊት እስካሁን ብዙ ጉዳት ደርሷል። አሁንም አልመሸም። አፈሙዛቸውን በህዝባቸው ላይ ማዞር አለባቸው። ሚሊሻም ይሁን ፖሊስም ይሁን ይሄ አድማ ብተና የምንበለው ሌሎች የጸጥታ መዋቅሮች ማለት የምንችለው ይሄን አሁን በተግባርም ብዙ ማሳያዎች አሉ። አምና ከነሱ ጎን የነበሩት አሉ። አምና ሲሞገሱ የነበሩት ምስጋና ሲቸራቸው የነበሩት አሁን የት ነው ያሉት? በአገዛዙ እንደተሞገሱ ቀጠሉ። አሁን በብልጽግና ውስጥ ጥያቄ ማንሳት ይቻላል። ለህዝብ የሚጠቅም ነገር ይሄ ሐሳብ ብሎ ማንሳት ይቻላል። እንኳን በዚህ ስራ እንኳን ልትሞትለት ይቅርና ትንሽም መለስተኛ መስዋዕትነት ልትከፍልለት የሚገባ አገዛዝ አይደለም። በተሟላ ጠላትነት የሚመለከተን እንደ ህዝብ በጠላትነት የሚመለከተን አገዛዝ እንኳን ህይወትን ልትከፍልለት ይቅርና መለስተኛ የሆኑ ዋጋ ልከፍል አይገባም። ሁሉም ነገሮች የማጭበርበር ናቸው፣ የውሸት ናቸው። እነዚህ የማጭበርበር የውሸት እና የመደለብ እንቅስቃሴዎች እንዴት ብሎ አንድ ቀን ያታሉ፣ አምናታለ፣ ዛሬ ያታል፣ ነገም እየተታለለ እንዴት መቀጠል ይቻላል ሰው? እና እያንዳንዱ በብልጽግና መዋቅር ውስጥ የተሰለፈ የአማራ ተወላጅ ራሱን መጠየቅ ያለበት ይመስላል። ወደ የት ነው የሚሄደው? ነገ ለሱ ምንድን ነው የሚደርሰው? በወገኑ ላይ የሚደርሰው ጥቃት ዛሬ ነገ ለሱ ላለመድረሱ ምን ዋስትና አለ? በጋድ እየታየ ነው። የስርዓቱ አገልጋይ የነበሩ አሁን ለጥቃት እየተጋለጡ ነው እና ከዚህ አኳያ ይሄ ስርዓቱ ጋር ያለ መዋቅር በጊዜ የበለጠ ጥፋት የከፋ ከመሄዱ በፊት እስካሁንም እጅግ አስከፊ ጥፋት ደርሷል። ሳይብስ ጊዜውን በአግባቡ መጠቀም ያለበት ይመስለኛል። ዋናው ጥሬ ከወገኑ ጎን ይሰለፍ፣ ከአማራ ህዝብ ጎን ይሰለፍ። ከቻለ ተሰልፎ ይታገል፣ ካልቻለ ደግሞ አርፎ ከቤቱ ይቀመጥ። ይሄ ነው ከባድ የሆነ የታሪክ ጠባሳ ነው እያሳረፈ ያለው እና መታረም አለበት። አሁንም ቢመሽም ጨርሶ አልጨለመም እና ቶሎ መውጣት ያስፈልጋል የሚለውን ብቻ ነው ማለት የምችለው። እንደው በዚህ ጉዳይ ላይ አንድ የመጨረሻ ሀሳብ ነው ዶክተር ገዱ ስጋት የሉትም? ምክንያቱም በተራዘመ ጊዜ የአማራ ህዝብ የሚደርስበት እንግዲህ የኑሮ ውድነቱም መድኃኒት ማጣቱም በብዙ ነገር አገዛዙ ሆም ብሎ ህብረተሰቡ ስቃይ ውስጥ እንዲገባ እያደረገ ይገኛል። በዚህ ላይ ግልጽ የሆነ ሮድማፕ ግልጽ የሆነ ነገር ከፋኖ አካባቢ መጥፋቱ ለትግል ገብተዋል፣ ብዙ ነገር እያደረጉ ነው። በዚህም በዛም በኩል ያሉት ነገሮች ነገ ኢትዮጵያ ትቀጥላለች የሚል ስጋት ያደረባቸው ወገኖች እንደው የአብይ አህመድ አገዛዝ እያነከሰም ቢሆን ይቀጥል የሚል
በጣም አስቀያሚ የሆነ አማራጭ እየመረጥን ነው ብለው ሐሳብ የሚሰጡ ሰዎችን እየሰማው ነው። እንዲህ አይነት ስጋት አለበት ምናልባት እየተነከረ ለመምጣቱ ከህዝቡ በተራዘመ ሁኔታ እየተሰላቸ ከመጣ በቃ ግድ የለም ይሄው አገዛዝ ይቀጥል ብሎ የመወሰንና ከአገዛዙ ጎን የመሰለፍ ሁኔታ ይኖራል ብለው ይሰጋሉ። እንደው በዚህ ጉዳይ ላይ ምን ማለት ይቻላል? ዞሮ ህዝቡ የሚታገለው እና ይሄንን ትግል በከፍተኛ ሁኔታ የተሸከመው ማለት ይችላል ብሶት ስላለበት ብሶት ያለበት የብሶት የወለደው የህዝብ ትግል ያ የብሶቱ ምክንያት ለደረሰበት ጉዳት ተጠያቂ የሆነው አካል መልሶ ይሻለኛል የሚልበት ሁኔታ ሊኖር አይችልም። ትግሉን በተለየ መልክ ሊያካሂደው ይችላል እንጂ በደል የሚደርስበት ህዝብ መልሶ በደል ያደረሰበትን ሊመርጥ የሚችልበት ሁኔታ የለም። አብሶም አሁን ያለውን የብልጽግና አገዛዝ። ነገር ግን ምንድነው መሆን ያለው? የህዝቡ አሁን እየተካሄደ ያለው የፋኖ ትግል ዋነኛው ስፖንሰር ህዝቡ ነው። ዋናው ስፖንሰር የሎጂስቲክስ ምንጩ ህዝቡ ነው። ብዙ ነገር የተሸከመው ህዝቡ ነው። ይሄ ህዝብ ምንድነው የሚፈልገው የሚለውን ነገር በየጊዜው አሰስ እያደረጉ ማለት እየዳሰሱ እያደረጉ እየተመካከሩ ከህዝቡ ጋር የህዝቡን ፍላጎት ለማርካት የሚያስችል ትግል ነው ማካሄድ ያለባቸው። የሚታዩ ጉድለቶችን እየገመገሙ እየለዩ ከነዛ እየተማሩ የበለጠ ትግሉን በሚያጠናክር መንገድ መሄድ ይጠበቅባቸዋል። ከሁሉም በላይ ፋኖቹ መጠንቀቅ ያለባቸው የሚመስለኝ ህዝባቸውን ማክበር አለባቸው፣ ማዳመጥ አለባቸው፣ ስሜቱን መረዳት አለባቸው። ይሄ በሚሆንበት ጊዜ ትግሉ ፋኖ የህዝቡ ይሆናል፣ ህዝቡም የፋኖ ነው ማለት ነው። አሁን ይሄ ፋኖ የህዝቡ ህዝቡም የፋኖ የሆነበት ሁኔታ ተጠናክሮ እንዲቀጥል የሚታዩ ጉድለቶችን እያረሙ ህዝቡ የሚፈልገውን እያዳመጡ በተጠናከረ መንገድ መሄድ የሚያስፈልግ ይመስለኛል። ይሄንን ነው ማለት የምፈልገው መሰለኝ። ዶክተር ገድሉ እንደው በመጨረሻ የኤርትራን ጉዳይ በተመለከተ አንድ አጭር ሐሳብ ይስጡና ዝግጅታችንን እናበቃለን። ኤርትራና ኢትዮጵያ ወደ ጦርነት ሊገቡ ይችላሉ የሚል ስጋት እየተሰማ ይገኛል። ሁለቱ ሀገራት ወደ ጦርነት ከገቡ ምን አይነት ሁኔታ ይፈጠራል የሚለው ነገር በሰፊው እየተነሳ ይገኛል። አብይ አህመድ የአሰብን ጉዳይ ወደፊት አምጥቶታል። ቀይ ባህር አካል እንሆናለን ብሎ ፊልድ ማርሻል ብርሃኑ ጁላ ሰሞኑን ገልጿል። በቅርቡ የቀይ ባህር አካል የመሆናችን እውነታ ይረጋገጣል የሚል ሐሳብ ሰጥቷልና በሁለቱ በኩል የሚታየው የጦርነት ዝግጅትን አንስተው ሌላ ዙር ጦርነት በዛ በአፍሪካው ቀንድ ላይ ይከሰታል የሚል ስጋት የሚያሰሙ ወገኖች በርክተዋል። እንዴት እየተከታተሉት ነው ይህንን ጉዳይ? እንግዲህ ያው ብርሃኑ የተናገረውን ሰምቼዋለሁ። አጠቃላይ አስማሚያው በጣም መጥፎ ሁኔታ ይመስለኛል። ከተጨባጭ የኢትዮጵያ ሁኔታ የኤርትራ ሁኔታ አንጻር ተነስተህ ከተመለከትከው በተለይ ኢትዮጵያ አሁን ካለችበት ቀውስ አኳያ በኢኮኖሚ በለው በወታደራዊው በጠቅላላ ፖለቲካዊ ኪሳራው ሁሉ መዝነን ስናየው እንኳን ሌላ ጦርነት ማሰብ ቀርቶ አሁን ከገባችበት ቀውስ እንዴት ብዬ መውጣት አለብኝ ብላ ከጦርነት የመውጫ ከግጭት የመውጫ መንገድን መፈለግ ነበር ሁኔታው የግድ የሚለው። እንዳለመታደር ሆኖ ግን አሁን በስልጣን ላይ ያለው ኃይል ጦርነትን በስልጣን ለመቆየት ዋነኛ መፍትሄ አድርጎ የሚመለከት ነው። ዋነኛ መፍትሄ አድርጎ የሚመለከት በመሆኑ ምክንያት
ከኤርትራ ጋር ወደ ጦርነት ውስጥ መግባት አይቻልም ብሎ መናገር ያስቸግራል። የኢትዮጵያ ተጨባጭ ሁኔታ እንኳን አዲስ ጦርነት ቀርቶ ያለው ጦርነት ምን ያህል ውስብስብ ችግር እየፈጠረ እንደሆነ በምናይበት ወቅት ሌላ ጦርነት እንደው ጤናማ አእምሮ ያለው ሰው ይሄ መንግስትማ ወደ ጦርነት አይገባም ብሎ ቢያስብ የሚፈረድበት አይደል። እንዳልኩት ግን ጦርነትን በስልጣን የመቆያ ሚንስ አድርጎ የሚመለከት ኃይል ስለሆነ ስልጣን ላይ ያለው ወደ ጦርነት ሊገባም ይችላል። አንዳንድ ዝግጅቶቹም ወደዛ እያመሩ የሚመስሉ ነገሮች አሉ። ፕሮፓጋንዳው ብቻ አይደለም። አሁን የወታደራዊ ኃይል ስምሪቱ እንቅስቃሴው በምንመለከትበት ጊዜ የሚያሳየው የተለየ ሁኔታ ነው እና ይሄ የሚነግረን ነገር አለ። ከባድ ሁኔታ ሊፈጠር እንደሚችል ያመለክታል። ምንም እንኳን አሁን ያለው የብልጽግና ማለት የኢትዮጵያ መከላከያ ሰራዊት በእጅጉ የተዳከመ ቢሆንም የወታደሩ የመዋጋት አቅሙ የመዋጋት ሞራሉ የተዳከመ ቢሆንም እንግዲህ አንዳንድ መሳሪያዎችም በመተማመን መቼም አሁን ያለው አገዛዝ ከህዝብ ጉልበት ከሰው በላይ የሚመለከተው ለማሽኖቹ ለመሳሪያዎቹ ነውና እነዛን ተማምኖ ወደ ጦርነት መግባት ሊሆን ይችላል። እንደገና ደግሞ ኤርትራን የሚጠሉ አካላትም ድጋፍ ሊያደርግልኝ ይችላል በሚል እነዛንም ለማስደሰት ብሎ እንዲሁም ደግሞ ወደብ ለማምጣት የታገለ ተብሎ ዝናን ለማግኘትም ሲባል ጦርነቱ ኢትዮጵያና ኤርትራ ሊያመሩ እንደሚችሉ የቀድሞ ከፍተኛ የጦር አዛዡን ተናገሩ። የቀድሞ የኢትዮጵያ አየር ኃይል ዋና አዛዡ ሜጀር ጀነራል አበበ ተክለ ሃይማኖት የኢትዮጵያና የኤርትራን ግንኙነትም መጀመሪያውንም ያልተቀደሰ ግንኙነት እንደነበረም ጠቁመው ወደ ግጭትም ሊያመሩ እንደሚችሉ የሚያመላክቱ ፍንጮችም እንዳሉም ተናግረዋል። ኢትዮጵያ የወደብ ተጠቃሚ መሆኗን የምትችልባቸውን ሁኔታዎችን በተመለከተም ከ3 ዓመታት በፊትም የሰሩትን ጥንታዊ ጽሑፍ ማስታወሰውም ጥያቄው ግን በጉልበት መመለስ የለበትም ብለዋል። በሀገሮች መካከል ጦርነት ቢቀሰቀስ አቅጣጫውን ምንም ይሁን የሚለውን ጉዳይም የሚታወቀው የጦርነት ዓላማ ሲታወቅ እንደሆነም ጠቅሰው ጦርነቱም አንድም ሀሳብ መያዝም ሁለተኛው ደግሞ ሻዕቢያን ማስወገድም ሊሆን ይችላል ሲሉም አስረድተዋል። የጦርነቱን ዓላማ አሰብን መያዝም ከሆነ የሁለቱን ሀገሮች የመስሪያና የቴክኖሎጂ አቅምን መገምገምን እንደሚገባም ጠቅሰው የሻዕቢያ መንግስትም የመጣልም ዓላማ ካለ ደግሞ የኤርትራን ዕጣ ፋንታን የሚያስባቸውንም እንደ አሜሪካ ያሉ ሀገሮችን ጣልቃ ገብነትን የሚጠብቅ መሆኑንም ገልጸዋል። እና አሜሪካ፣ ቻይናና ሩሲያ ጉዳዩንም እንዴት ያዩታል? ግብፅን ለማን ትወግናለች የሚለውንም ሌላኛው ጉዳይም ነው። ኢትዮጵያ አሰብን ሊያዝ ብትል የተባበሩት አረብ ኤምሬትስ ሊደግፏትም፣ ሳውዲ አረቢያ ግን ደስተኛ ላትሆን ትችላለች። እንዲህም አይነትን ቀውስም ግብፅን መጋበዙን አይቀርም። የሶማሌላንድን ፍላጎትን የቱርክ አሸማጋይ ሆኖም በቀጠናውም ውስጥም መገናኛ እንዲሁም የዶናልድ ትራምፕን ወደ ስልጣን መምጣት ማመዛዘንን ያስፈልጋል። የቀጠናውን አስተላለፍ ይቀየር ቢባልም እንኳን አስተላለፉን በቀይ ባህር ብቻ መቀየርም አይቻልም። አሰብን መያዝ ኢትዮጵያን ጉዳይ ብቻ እንዳልሆነም በመገንዘብም ይገባል ሲሉም አብራርተዋል። ከ28 ዓመታት በፊትም በተካሄደው የኢትዮጵያ ኤርትራ ጦርነትም ወቅትም ሻዕቢያ የመደምሰስ አቅምም የነበረው ቢሆንም ይህንንም አለመደረጉም ትልቅ ስህተት እንደነበርም የገለጹትም የቀድሞ የአየር ኃይል ዋና አዛዡ ከዚህም በኋላ በነበሩት 18 ዓመታትም የተሰራውን ጠላትም በዝምታ የማቆየት ትልቅም ስህተትም ከባድ ዋጋ ማስከፈሉን ተናግረዋል። በተለይም በሰሜን ጦርነትም ወቅትም የትግራይን ሕዝብ ዋጋ እንዲከፍሉም ምክንያትም ሆኗል ብለዋል። አሁንም ጦርነቱን ከተቀሰቀሰ የትግራይ ክልልም የጦርነት አውድማ ሊሆን እንደሚችልም እድል ሰፊ እንደሆነም ጠቁመዋል። በሌላ በኩልም ደግሞ የፌዴራል መንግስት ሰራዊትም ቲዲኤፍ ከሚባለውም የክልሉ ሰራዊት ጋርም ሳይስማማ ወደ ትግራይም በመግባትም ይችላል ወይም የሚለውን ጉዳይ አጠያያቂ መሆኑን ገልጸዋል። ከ28 ዓመታት በፊት ኢትዮጵያ በፌዴራሊዝም ስርዓትም ተሳስራለች፣ አየር ኃይሉም የላትም የሚል ሻዕቢያ ወረራም ፈጽሟል ያሉትን ሜጀር ጀነራል አበበ በወቅቱም የመከላከያ ሰራዊትን የማዕከላዊ ኮማንዶን አባልም እንደነበሩም ሻዕቢያ አስመራ ድረስ ገብቶ የመደምሰስ ውሳኔ ላይም ተደርሶ እንደነበረ ማስታውቀዋል። ይሁንና በቀድሞውም ጠቅላይ ሚኒስትር መለስ ዜናዊ ሌሎችም ከፍተኛ አመራሮች ላይም ውሳኔ ማዳከም በቂ ነውም ተብሎ እንዲመልሱም መታዘዛቸውን ያስታወሱት ጄኔራሉ በወቅቱም የተሰራውንም ስህተትም ዛሬ ላይ እንደ ሀገር ዋጋ ያስከፍላልም ነውም ጥፋትን ምክንያቱም ሻዕቢያ ነፍስ ዘርቷልም ሲሉም አክለዋል። ጦርነቱ በኋላ በነበሩት 18 ዓመታትም የትግራይን ሕዝብ አጠፋለሁ፣ ኢትዮጵያን እዋጋለሁ የሚሉ የጠላት ኃይል ከጀርባ ያለ ዝምታ መምረጡም ትልቁ ስህተት እንደነበርም ተናግረዋል። በማዕከልም ኢትዮጵያ የባህር በርም
ይገባታል፣ አሰብን መጠቀም ይገባታል፣ ነገር ግን በኃይል መሆኑን የለበትም ብለውም የቀጠናውን አስተላለፍም ለመቀየርም ያለመ ጦርነትን ቢሆንም እንኳን ጨዋታውን በኢትዮጵያና በኤርትራ አያበቃም። ጦርነቱን መጀመር ቀላል ቢሆንም ግን ማቆሙን ከባድ ነው ሲሉም አስጠንቅቀዋል። በሁለቱም ወገን ግን የሚወሰድ የኃይል እርምጃም አደጋውም የጎላ እንደሆነ አክለዋል። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ በኢትዮጵያ በኤርትራ መካከል መቃወም መፈጠሩን መታዘባቸውን ገልጸው ቀይ ባህር ማዕከል የሚያደረጉ የቃላት ልውውጦች መኖራቸውንም ከሁለት ቀናት በፊትም ተናግረዋል። ዝግጅት የሚመስሉ ወታደራዊ ትዕይንቶች እያየን ነው ያሉትም አቶ አማኑኤል በጦርነት የሚፈታ ጥያቄ የለም ብለዋል። ኢትዮጵያ ሆነ ኤርትራ መንግስትም ነገሮችን በሰከነ መንገድ መመልከት እንዳለባቸውና በማሰብ ትግራይን የጦርነት አውድማ ማድረግ ብቻ ሳይሆንም የሚያመጣውን ጂኦፖለቲካዊ አደጋ ከግምት መግባት እንዳለበትም አሳስበዋል። ሂውማን ራይትስ ኮንሰርን ፎር ኤርትራ የተባለውን ሰብአዊ መብትም ተሟጋችም ድርጅትም የኤርትራ መንግስት ከ60 ዓመታት በታችም ያሉ ዜጎችን ለወታደራዊ ስልጠና እንዲከቱም የየአካባቢው አስተዳደሮች ትዕዛዙን ማስተላለፉን ከሳምንት በፊትም ባወጣው መግለጫ ማስታወቁም ይታወሳል።